ሰላም ውድ የተከበራችሁ በመላው ዓለም ላይ የምትገኙ ኢትዮጵያውያንና ውድ የሀገሬ ልጆች የጉራጌ ተወላጆች በሀገር ውስጥም በሀገር ውጭ የምትገኙ ይሄን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ የተቻላችሁን አድርጉ እላለሁ። ዛሬ ለምን በሳቅ እንደመጣሁ ራሱ ለራሴ እየገረመኝ ነውና የሆነ ፍንድቅድቅ ብያለሁና ማሻአላህ በሉ ማለት ነውና ዛሬ የመጣሁበት ሀሳብ መሰላችሁ እንግዲህ የኔ አንዳንዴ ሳስብ አንዳንዴ የጉራጌ ዕጣ ፈንታ የጉራጌ ወደፊት ጉራጌ የት ነው የሚደርሰው የሚለውን ነገር የወደፊት የጉራጌ ተስፋ ሳይ በጣም ደስ ይለኛል እና በቃ አንዳንዴ ብቻዬን አስባለሁና እኔ ማንነትን ከኢትዮጵያዊነት አልፎ ማንነትን በዚህ ልክ መውደድ አንዳንዴ የጤናም ችግር ሊያመጣ ይችላልና እኔ ማንነቴን በጣም እወዳለሁ፣ ጉራጌነቴን እወዳለሁ፣ ኢትዮጵያዊነቴን እወዳለሁ። የትኛውም አካባቢ ሲያምር ሲዋብ የሆነ ሀገሬ ላይ የሆነ ነገር ሳይ በጣም ውስጤ ሀሴት ያደርጋል። እንደ ሀገር ራሱ ማለት እንደ ሀገር ለምሳሌ ከዚህ በፊት ባለፈው ይሄ ከውጭ ሀገር የመጣው ልጅ ኢትዮጵያን ሲጎበኛት ኢትዮጵያን በደንብ አድርጎ ሲያሳይ በቃ ለኢትዮጵያኖች ደግሞ ያላቸውን ነገር ሳይ ፊሊንጉ በጣም ከባድ ነው። እውነቴን ነው የምላችሁ። ትክክለኛ ውስጣችሁ ላይ የሀገር መውደድ የሀገር ፍቅር ስሜቱ ፔኑ ውስጣችሁ ላይ ካለ በቃ የትኛውን ቦታ ላይ ኢትዮጵያ የምትባለው ሀገር ስታዩ በቃ የሆነ ውስጣችሁ ሀሴት ነው የሚያደርገውና ያ ስሜት እኔ ውስጥ አለ እና ከዛ ባሻገር ደግሞ ጉራጌነቴን በጣም ወድ ማከብር እና ጉራጌ ምድር ላይ የሆነ ነገር ባየሁ ቁጥር ውስጤ ሀሴት ያደርጋል። በቃ የወደፊት ተስፋ የወደፊት ጉራጌ የምትደርስበትን ተስፋዋን ጥሩ ልጆችን አፍርታ በጥሩ ልጆቿ ወደፊት እንደ ስሟ ጉራጌ ሆና እንደምትኖር ተስፋ አደርጋለሁ። እኛ ባንደርስበትም ቀጣይ ያለ ትውልድ ጥሩ ተስፋ ይኖረዋል ብዬ ተስፋ አደርጋለሁ እና ዛሬ የመጣሁበት ምንድነው እዚህ ጋር እንደምታዩት ከላይ ያደረኩላችሁ የኢትዮጵያ ገጽታ ነው፣ የሀገራችን ገጽታ ከዚህ የበለጠም አለና እዚህ ጋር ደግሞ ከታች ያስቀምጥኩላችሁ ደግሞ በቅርቡ በጉራጌ ዞን የሚገነባ ፕሮጀክት ነው ማለት ነው። እሱም በአመራሮቻችን ማለት ነው በወልቂጤ ከተማ ዋና ከተማ እምብርቷ ላይ እንግዲህ የምትገነባ ፕሮጀክት ናት። ይሄም ደግሞ የሚሆነው በጉራጌ አስተዳደሮች በማዕከላዊ ክልል መንግስት እንዲሁም ደግሞ በጉራጌ ዞን አስተዳደር በአቶ ላጫ ጋሩማና በሁለቱም ዞን አመራሮችና እንዲሁም ደግሞ በማዕከላዊ ክልል መንግስት በዶክተር እንዳሻው ጣሰውና እንዲሁም ደግሞ በጉራጌ ባለሀብቶች፣ ባለሙያዎች እና በመንግስት በፌዴራል ደረጃ እንግዲህ የተቀረጸ ፕሮጀክት ነው ማለት ነው። ኢንሻአላህ ያው እንደሚገነባ ተስፋ አደርጋለሁና ለነዛ ንገሩልኝ ማለት ነው። ለሶስት አዚዞች ንገሩልኝ እና ያው እንደ ይሄኛው ምንድነው ለምትሉት ደግሞ ምንድነው ለምሳሌ አሁን ኢትዮጵያ የአፍሪካ መዲና ወይም ደግሞ የአፍሪካ መዲና ናት ኢትዮጵያ ማለትና ለምሳሌ የአፍሪካ ህብረት አለ ኢትዮጵያ ላይ እንግዲህ የተለያዩ ሀገራት የተለያዩ የአፍሪካ ባለስልጣናት መንግስታት እንግዲህ የሚገናኙት ኢትዮጵያ ምድር ላይ ነው እና እሱም ደግሞ የኢትዮጵያ ህብረት አፍሪካ ህብረት ምንድነው ቤተ መንግስት አለ እና ትልቅ ማለት ነው። አፍሪካ ህብረት መሰብሰቢያ አዳራሽ አለ ትልቅ በጣም የሚያምር ኢትዮጵያን የሚያኮራ ሀገርን የሚያኮራ አለን ማለት ነውና ስለዚህ ያው ኢትዮጵያ የአፍሪካ መዲና እንደመሆኗ መጠን የአፍሪካ ህብረት መሰብሰቢያም እንደመሆኗ መጠን ማለት ነውና ትልቅ ያደርጋታል። እሱም በጣም ደስ ይለኛል እና ያንን በማስመልከት ያው እንግዲህ በኢትዮጵያ በደቡብ 53 ብሔሮች አለን። ከነዛ ውስጥ አንዱ ጉራጌ ነው። ስለዚህ የደቡብ 53 ብሔር ደግሞ እያስተዳደረ ያለው የጉራጌ ተወላጅ እንደመሆናቸው መጠን ያው ያንን ነገር ከማገናዘብም ከማየትም አንፃር ያው ይሄንን የደቡብ ብሔር ብሔረሰቦች አመራሮች ባለስልጣኖች መሰብሰቢያ ትልቅ የሆነ ልክ እንደ አፍሪካ ህብረት ኢትዮጵያ ልክ የአፍሪካ ህብረት መሰብሰቢያ እንዳላት ሁሉ ያው የደቡብ ብሔር ብሔረሰቦች ባለስልጣኖች እና አመራሮች መሰብሰቢያ አዳራሽ ወይም ለመገንባት ይህንን ያው ፕሮጀክት ተቀርጿል ማለት ነው። ያው ጉራጌ እንዳለ በደንብ እንድታውቁ ብዬ ነው። የሚሰራው ደግሞ እንደምታዩት የጉራጌን ቅርጽ የያዘ የጉራጌን ውበት የያዘ የጉራጌን ባህልና ሁሉም ነገርን የያዘ እንደመሆኑ መጠን በዚህ መልኩ ነው እንግዲህ የደቡብ ብሔር ብሔረሰቦች መንግስታት የዞን የክልሉ እንኳን እኛን የምንመራው
የዞን አመራሮች ትልልቅ ዞን አመራሮች በጣም የምንወዳችሁ የምናከብራችሁ ዞኖች አላችሁ እና የሰውን ክብር የማትነኩ የሰውን ልክ የምታውቁ የዞን አመራሮች የዞን ተወላጆች አላችሁ። የተለያዩ ብሔር ብሔረሰቦች የዞን ተወላጆች አላችሁ። እናንተን በጥቂቱ በዚህ አጋጣሚ ቀር እንዳይላችሁ ማለት ነው በሚሰጠው ሀሳብ እና የእነሱን መንግስታት የሚሰበሰቡበት የሆነ ዝም ብሎ ቅራቅንቦ ቦታ ከመሰብሰብ እና ቆንጆ የሆነ በቃ እንደዚህ ጉራጌን የሚመጥን የደቡብን ህዝብ ብሔር ብሔረሰቦችን የሚመጥን የደቡብን ብሔር ብሔረሰቦች መንግስታትን የዞን መንግስታትን የሚመጥን እንዲሁም ደግሞ ዶክተር እንዳሻው ጣሰውን የሚመጥን የዞን አስተዳደሮቻችንን የሚመጥን ያው መሰብሰቢያ በዚህ መልኩ እንግዲህ ሊገነባ እንደሆነ በዚሁ አጋጣሚ ልንገራችሁ ብዬ ነው። ለሶስት አዚዞች ማለት ነው። በተለይ ለጉራጌን ለመብላት የተነሳሳችሁ በቃ ጉራጌ የሚባል ነገር የለም ብላችሁ ለምትሉ ለእናንተ በተለይ ለእናንተ ለሶስት አዚዞች እናንተ እንድትኖሩ ላደረጋችሁ እናንተ ዛሬ የለም ለምትሉት ጉራጌ እና በዚህ መልኩ እንግዲህ የጉራጌን ባህልና ይዞታ በጠበቀ መልኩ በዚህ መልኩ ተገንብቶ በቅርቡ እንግዲህ እናስመርቃለን። ይሄም ደግሞ በማድረጋቸው ይሄንንም በመቀረጹ ደስ ብሎናል። ባህላችንን እሴታችንን የባህል ቤታችንን ገንብተን በዞናችን ላይ በወልቂጤ ከተማ ላይ ተገንብቶ እያንዳንድሽ የዞንና የወረዳ አስተዳደሮች እንግዲህ ባለስልጣኖች እንግዲህ በጉራጌ ዞን ላይ ተገኝታችሁ በዚህ ምክር ቤት ላይ ወይም ደግሞ በዚህ በስብሰባ አዳራሽ ላይ ትገኛላችሁ ማለት ነው። ያው ለዛ ነው ይሄንን እንትን ልስጣችሁ ጥቆማ ልስጣችሁ ብዬ ነው ማለት ነው። እና አስባችሁታል? ይሄን በመሰለ ቤት ተሰርቶ በዚህ ውብ በሆነ ቦታ ላይ ተሰርቶ በቃ የምታዩት ይሄን የሚያምር ግርማ ሞገስ ያለው የማዕከላዊ ክልል መንግስት ዶክተር እንዳሻው ጣሰው አይታችሁታል አይደለም? ፊቱ ራሱ ግርማ ሞገሱ እንዴት እንደሚያስፈራ ማሻአላህ አሌክ። እና በቃ አሁን ለምሳሌ ይሄን በመሰለ መሰብሰቢያ አዳራሽ ላይ የደቡብ ብሔር ብሔረሰቦች መንግስታት መሰብሰቢያ አዳራሽ በቃ ልክ የኢትዮጵያ የአፍሪካ ህብረት መሰብሰቢያ እንዳላት ሁሉ ልክ እንደዛ ነው የሚሆነው። በቃ እንደ አፍሪካ በሉት በቃ የአፍሪካ የደቡብ ብሔር ብሔረሰቦች የአፍሪካ ተወላጆች የጥቁሮች ተወላጆች መሰብሰቢያ ብላችሁ ውሰዱትና በእንደዛ መልኩ ማለት ነው። አሁን ለምሳሌ ከዛ በኋላ በቃ የዞኑ የክልሉ መንግስት ነው ፊት ለፊት ወንበር ይቀመጣል። ከዛ በኋላ ደግሞ አስባችኋል ዶክተር እንዳሻው ጣሰው ጎርነን ጀነን እያሉ መጥተው ብቻ ፊት ለፊት ገጭ ሲሉ ብስሚላ ምን ያክል ልባችሁ እንደሚሸበር አይታችኋል። የጉራጌ ልጅ ከዛ መግለጫ ሲሰጥ እንግዲህ ምን ትሉታላችሁ? ሼር አድርጉላችሁ በኋላ እና ተከትሎ ደግሞ ዶክተር አቶ የዞናችን አመራር ከነ ግርማ ሞገሳቸው ቀርበው ሀሳብ ሲሰጡ ከዛ በኋላ መግለጫ ሌሎቹ እንዲሰጡ ሀሳብ ሲሰጥ ምናምን ታየኝ እኮ ታይታችኋል። አይ ኑሩልኝ አመራሮቼ፣ ወዳችኋለሁ ሁላችሁንም ከፌዴራል እስከታች ያላችሁ። በቃ የዶክተር እንዳሻው ጣሰው በቃ ከነ ግርማ ሞገሳቸው ምናምን በቃ ፊት ለፊት ላይ ገጭ ብለው ቁጭ ብለው ከዛ በኋላ የተከበራችሁና የተወደዳችሁ የማዕከላዊ ክልል ብሔር ብሔረሰቦች ህዝቦች፣ ባለስልጣኖች፣ የዞንና የወረዳ አመራሮች ምናምን ብሎ በቃ መግለጫ ሲሰጡ አስባችሁታል? በሚጠሉ ሰዎች ፊት በግርማ ሞገስ አምሮ ሲታይ አስባችሁታል? ወዳችኋለሁ አመራሮቼ፣ ከላይ እስከታች ያላችሁ፣ ከፌዴራል እስከታች ያላችሁ የእውነት በጣም ነው የምወዳችሁ። ጉራጌነቴን እንዴት እንደምወደው